ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። በቦንጋ ከተማ የዩኒቨርሲቲ ቀጠና አስተዳደር በማህበረሰብ ተሳትፎ የስብሰባ አዳራሽ እያስገነባ መሆኑን ገለጸ። ግንባታው ሲጠናቀቅ በተለያየ የህዝብ ውይይት ጊዜ የሚስተዋለውን የመሰብሰቢያ ስፍራ እጥረት ሊቀንስ እንደሚችልም ተመላክቷል። ዘገባው የባልደረባችን ናስር ተማምነው ምረት ማሞ ታቀርባለች። አቶ ግርማ ዘውድ እንደገለጹት አዳራሹ ከፍተኛ የህዝብ ትብብርን የጠየቀ መሆኑን አመላክተው ይህም ጉባኤውን በወቅት ያለማካሄድ ችግርን ይቀርፋልን ብሏል። መጀመሪያ ወደ 2015 ላይ ነው ወደ አፈ ጉባኤ መጣሁት። ወደዛ ሲመጣ እንግዲህ አሁን ባሉት አስተዳደር በአቶ ናስር ያው በህዝብ ድጋፍ አዳራሽ እየተሰራለው ቅድሚያ ሳይፈቀድ የተያዘ ይዞታና ማህበረሰቡ ማለት ነው በራሱ ባዋጣ ብር ያው በተገቢ ካርኒ ተቆርጦ በተሰበሰበ ብር ነው አዳራሽ መነሻ ነው። ያን አዳራሽ ጀመር 2016 ላይ አዳራሽ ጀመርን። ከዛ በፊትም የጉባኤ መሰብሰቢያ አዳራሽ ችግሮች ነበሩ። እንደ ምክር ቤትም ስንገመገም ነበር። እንደ ከተማ ምክር ቤትም ያው አዳራሽ እጦት ነበርና የ2016 ላይ ወደ አዳራሽ እቅድ ገብተን ያው በምክር ቤት አስወስነን አዳራሽ ስራ ገብተን ከዛ በኋላ 2016 ላይ የጉባኤ መስተጓጎሎች ነበሩ። መቼ ላይ ነው የተሳካን? ይሄን ቆርቆሮን መጀመሪያ እንደዘረጋን ጉባኤ የ2016ቱ ሁለት ዙር ብቻ ነው ጉባኤ ያደረግነው። በዚህ ምክንያት አዳራሹ መነሻ የህዝብ ጉልበት ነው። ከማንም ምንም አላመጣንም። በህዝብ ጉልበት ነው እየተሰራለው። መዋጮው በህዝብ ነው። አዳራሹ ቀጣይነት ያለውና ብዙ ህዝብን ለማስተናገድ የሚያስችል መሆኑን አፈ ጉባኤው ጠቁመው ቀሪ ስራዎች ሲጠናቀቁ በቅርቡ ስራ እንደሚጀምርም አስረድተዋል። ቀሪ ስራዎች እንደ እቅዳችን 10 ባያ ነበር መጀመሪያ እቅዳችን። እንደ ህዝብን እንደ ምክር ቤት ተነጋግረን 10 ባያ አዳራሽ እንዲገነባ እኛ እንኳን ያው በዚህ ምድር የምንኖረው አንድ እግዚአብሔር ነው። እኛ ብናልፍም ለታሪክ ይሄ አዳራሽ መጀመሪያ በሰፊ እንጀምር ብለን ነው ያዝነው። ይሄን ይዘን በሰፊ ከጀመርን በኋላ ያለው የብር እጥረቶች ነበሩ። ይሄን ካቆምን በኋላ እነዚህ ደርሰን መጀመሪያ እቅዳችን አጠቃላይ ዙሪያ ውስጡን ካልለሰንም በኋላ ውጪው ካልለሰን በኋላ ውጪው ለሸክላ ነበር እቅዳችን። ለእግዚአብሔር ፍቃድ ውጪ ሸክላ እናዞራለን ብለን አሁን ያስቀምጠው። ከዛ አሁን አስበን ውስጡን ፍርግርግ አሁን በተለያዩ አንድ ባለሀብቶች የገለገቡኝ ተመጡ 10 ሺህም 5 ሺህም የሚደግፋለ። ከዛ አልፎ ተርፎ የተከበረ የቦንጋ ከተማ አስተዳደር ወደ 200 ሺህ የአዳራሽ ማስፈጸሚያ ብሎ የሰጠን በጀት ነበር በመሽካሪ ባሮ መጥቶ። ከዛ በጀት አሁን ይሄን አዳራሽ ፍርግርግ ካሰራን በኋላ ጊዜያዊ ጂፕሰም ስለሚንቀባ ጊዜያዊ ጂፕሰም ቦርድ እስከሚሰራ ማዳበሪያ እያሰራን አሁን በቀደም የተሰጓጓለ በቀን 19 መካሄድ ያለበት ጉባኤ አዳራሽ ባለማለቁ አሁን ህዝብን ለመሰብሰብ የተቸገር ነው አለ። በሸራ እየሰራን ከዛ በኋላ የህዝብ አቅም አሁን ባለው ስራ እየሰራን ቀሪ አሁን ሄደን የቆንበት ላይ ህዝብንም ጉባኤ ጠርተን ህዝብንም አሰባስበን አሁን ቀሪ አቅሞች ላይ እቅዳችን ሸክላ ነው የምናዞረው። ውስጡም ደግሞ እቅዳችን ወይ በፕላስቲክ እንቀይራለን አሊያም በጂፕሰም ቦርድ የሚል እቅድ ይዘን ነው ሰፊ እቅድ ነው ያዝነው። ማለቃውን እንግዲህ እንደ እግዚአብሔር ፍቃድ ማለቋኛ ላንወስን እንችላለን። ግን ይሄን አመት እንደምንም አሟጠን አሸዋም የማስገባት ሸክላም የማስገባት ስራ ሰርተን ውስጡን እንጨርሳለን የሚል እቅድ አለ። ለስራው ውጤታማነት የቀጠናው አስተዳደር ድጋፍ ከፍተኛ እንደነበረም አፈ ጉባኤው አልሸሸጉም። ቀበሌ አስተዳደር በርግጥ ያው በጣም ሚና ነው የተጫወተው። ከብር አሰባሰብ ጀምሮ ብዙ ችግሮች ነበሩና ከብር አሰባሰብ ጀምሮ በጣም በትኩረት ነው የሰራው። አሁንም ለማስራት ያለው ጥረቱ በጣም ከፍተኛ ነው። አሁንም ብር የመሰብሰቡ ሁኔታ እኛ በ2016 ላይ በምክር ቤት ጉባኤ ላይ ቀሪ የምንሰራቸው ብለን የያዝናቸው እቅዶች አሉ። አዳራሽ ማስፈጸሚያ ይሄ መልሶ ይሄ ሳይፈቀድ የተያዘ ይዞታ የተደገፈ ሰው ነው። እንደ ማህበረሰብ ደግሞ የኛ ነዋሪዎች አሁን አንዳንድ ያልደገፈዋሉ። እነዚህም በማስተባበር በምክር ቤት አስወስነን ከነዚህ የተወሰኑ መዋጮችን ሰብስበን ይሄን አሁን ለማከናወን የቀበሌ ሚናም ያው በአስፈጻሚ በኩል ከፍተኛ ሚና ነው ያለው። ይሄ ነው ብሎ የምወሰን አይደለም። ጠንካራ ነው አካሄዳቸው። የቀጠናው አስተዳዳሪ አቶ ናስር ኑሩ በበኩላቸው የሚከተለውን ብለውናል። 2014 አካባቢ ቀደም ሲል ያለው አዳራሽ በጣም ትንሽ አዳራሽ ነው ያለችው። ህዝብ በጣም ለህዝብ ውይይት ምናምን ለህዝባዊ ውይይት ሲወጣ ግማሹ ፀሐይ ላይ ግማሹ ዝናብ ላይ ያለ ነበር የምናወያየው። በዛ የተነሳ እንዴት አድርገን በዚህ መቀጠል እንችላለን በሚል ምክር ቤት ላይ አቀረብን። ምክር ቤት ላይ አቅርበን ህዝብ እኛ እንገነባለን ካርኒ በህጋዊ ታትሞ ብር አዋተን እንገነባለን ባለው መሰረት በምክር ቤት አስወስነን ለከተማ ምክር ቤት አስተላለፍን። ከዛ በኋላ ካርኒ ያሳተምንና እያንዳንዱ ህዝብ
500 ብር እያወጣ ብር አሰባሰብን 2015 ላይ። በዛ መሰረት ሳይፈቀድ የተያዘ ይዞታ ለማመዝገብ የመጣው ሁሉ እንገነባለን። አጋጣሚ ሆኖ በምዝገባው ሰዓት አዳራሹ የለም፣ ፈርሷል፣ ወድቋል። አዳራሹ ለባለሀብት ተሰጥቶ ማለት ነው። ባዶ ሜዳ ላይ እዛው እኔ ጋር በራሴ ኮንቴነር ነበር ሲመዘግብ የነበረው። በዛ መሀል ላይ ህዝብ ተነሳሳ። ከህዝብ ነው ይሄ ሁሉ ብር የተዋጣው። ህዝብ እያንዳንዱ 500 ብር እያዋጣ ከ1.5 በላይ ሰበሰብንና በዛ መሰረት 2016 ላይ ግንባታ ጀምረን አሁን ለዚህ እንደምታይ ላይ አድርሰናል። ከዛም ካደረስን በኋላ ይህን ሁሉ ውስጡ ከለጠፍን ምን ካልን በኋላ ብር እጃችን ላይ አጠረ። ውስጥ ያለው አግዳሚ ወንበሩንም በሩንም ይሄ የሚታየው 5 ክላስ የቀበሌ ጽህፈት ቤት፣ የምክር ቤት፣ የህዝብ አዳራሽ በሙሉ በህዝብ ነው የተሰራው። ከዛ በኋላ በመስቀል በዓል ማግስት ከተከበረ ለነጋታው የሰሩትን እንትኖችና ኮሚቴዎችና አቅመ ደካማዎችን ለማመስገን በጠራንበት ሰዓት ለከተማ አስተዳደሩ መጥቶ አይቶ አመሰገነንና ማስጨረሻ ብሎ 200 ሺህ ብር ድጋፍ አደረገልን። በዛው አሁን ደግሞ ፍሬግግ መተን ኮርኒስ ውስጡን ጂፕሰም ለመስራት እዛው ላይ ነው ያለን። የጉባኤው ውሳኔ ዋና መተዳደሪያችን ነው ያሉት አቶ ናስር፣ ይህም ምክር ቤቱን ለመደገፍ አቅም የፈቀደ ሁሉ እንድናደርግ ያስገድደናልም ብሏል። አፈ ጉባኤ ያው እኛ ወደንም ሳይሆን ተገደን ነው አፈ ጉባኤ መደገፍ ያለብን። ለምን ምክር ቤት ያልተወሰነ ውሳኔ ስራ መቋጫ የለውም። መነሻችን ምንድነው? ምክር ቤት ነው። በምክር ቤት እናቀርባለን። ከጸጥታ ጀምሮ ከኦሮንድ ጀምሮ ከተለያዩ ድጋፎች ከተለያዩ ልማቶች ጀምሮ ያለው ምንድነው? ምክር ቤት ላይ ይቀርባል። ምክር ቤት ላይ ምክር ቤቱ በወሰነ ውሳኔ ነው ወደ ተግባር የምናውለው። በትምህርትም በጤናም በግብርናም በሁሉም ሴክተር ምክር ቤት ወሳኝ ስለሆነ ምክር ቤትን በጣም ደግፈን ነው ከጎኑ ሆነን እንዲሳካ አሁን ህዝብ በሰዓቱ ቀርቦ ያንን ጉባኤ እንዲካፈልና ውሳኔ እንዲተላለፍ የሰራነውን ሪፖርት ህዝብ ሰምቶ እንዲያጸድቅ ይሄንን ከጎኑ ሆነን አብረን ተደጋግፈን ነው የሰራን ያለን። ወረዳውን በሁሉም የልማት እንቅስቃሴዎች ውጤታማ ለማድረግ እየሰራ መሆኑን የሺሾንዴ ወረዳ አስተዳደር ገለጸ። በወረዳው ሁሉን አቀፍ የልማት ተግባር በማስመዝገብ እድገት ለማምጣት የተያዘውን እቅድ ከግብ ለማድረስ የሚመለከተው ሁሉ አስፈላጊውን ትብብርና ድጋፍ ማድረግ እንዳለበት ተጠይቋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተል ይቀርባል። የሺሾንዴ ወረዳ በሁሉም ቀበሌዎች መንግስት ባስቀመጠው አቅጣጫ መሰረት የመልካም አስተዳደር ጥያቄዎችን ለመመለስ የምግብ ዋስትናን ለማረጋገጥ እንዲሁም የመሰረተ ልማት ችግሮችን ለመፍታት ትኩረት ሰጥቶ እየሰራ ይገኛል። ወረዳው በዋናነት የምግብ ዋስትናን ለማረጋገጥ የኩታ ገጠም እርሻ በማስፋት ዘርፈ ብዙ የልማት ስራዎችን እየሰራ መሆኑን የወረዳው ዋና አስተዳዳሪ አቶ ደምሴ ገብረ ማርያም ተናግረዋል። ዋናነት በሺሾንዴ ወረዳ ላይ እየሰሩ ያሉ የግብርና ስራዎች በርካቶች ናቸው። አሁን ባለንበት ተጨባጭ ጊዜ ላይ እየሰራን ያለ ነው። ያው የበጋ መስኖ ስንዴ ስራዎችን እየሰራን እንገኛለን። ይህም እንግዲህ በአመት 3 ጊዜ ማምረት አለብን፣ ከስንዴ ልመናና ከሌሎች መውጣት አለብን ተብሎ በጠቅላይ ሚኒስትራችን ኢኒሼቲቭ የወጡ የስራ አካላትን እኛም ትኩረት አድርገን የመስኖ አካል በማድረግ አሁን እየሰራን ዘር በመዝራት ላይ የምንገኝበት ወቅት ላይ ነው። እንደ እርሻ ስራ እያየን ያለ ነው። እነዚህ ስራዎችም ቀጥለን እንግዲህ አጠናክረን የያዝነውን እቅድ ለማሳካት የበኩላችን ጥረት እያደረግን ይገኛል። ከዚህ በማስቀጠል እንግዲህ የግብርና ስራትና አሁን እየሰራን በጣም በትኩረት እየሰራን ያለ ነው። ፊታችን ያለው የበጋ በቆሎ ስራዎች አሉ። እነዚህን መሬት የማሳረስ ስራዎች አሉ። ከዚህ ጋር ተያይዞ በተለይ ሺሾንዴ እንደሚታወቀው በቡና ምርት ነው። በተለይ ቡና በተገቢ መንገድ ከሚያመርቱ ወረዳዎች ከፋ ዞን ከሚገኙ ወረዳዎች አንዱ በመሆኑ ይታወቃል። ስለዚህ አሁን ቀደም ሲል እንግዲህ እንደተለመደው የእሸት ቡና መፈልፈያ ኢንዱስትሪዎች አሉ። በእነዚህ ኢንዱስትሪዎች የቡና እሸት ቡና የመፈልፈል ስራዎችን ስንሰራ ቆይተናል። ከዚህም ባለፈ በጤናም ሆነ በመሰረተ ልማት ስራዎች አመርቂ ውጤት ለማስመዝገብ ህዝቡን አስተባብሮ እያከናወነ መሆኑን አስረድተዋል። በጤና ስራም ያው ሺሾንዴ ወረዳ ባሉን 3 ጤና ጣቢያዎች ላይ የተቀመጡ የትራንስፎርሜሽን አጀንዳዎች አሉ። እነዚህ አጀንዳዎችን ተከትለን በተለይ በ2017 ላይ ሞዴል ሆኖ ማለት ነው ሞዴል ሆኖ መመረቅ ያለባቸው ቀበሌዎች እንደ ክልልም እንደ ዞንም የተለዩ ቀበሌዎች አሉ። እነሱ ሞዴል አድርገን እናስመርቃለን፣ ነጭ ባንዲራ እንሰቅላለን ብለን ወደ ስራ ገብተን እየሰራን ያለናቸው በርካታ ነገሮች አሉ። እነዚህ ነገሮችም አጠናክረን እናቶች ወደ ጤና ጣቢያ ጤና ተቋም በሰለጠነ ባለሙያ የወሊድ አገልግሎት እንዲያገኙ የማድረግ ነገር፣
አርሶ አደሮችን ታች ያለው ማህበረሰቡ በማስተባበር እየሰራን ያለናቸው ነገሮች አንደኛ የገንዘብ አሰባሰብ ሂደቶች ለአንድ እናት አንድ እንቁላል ቡና ለአንድ እናት አንድ ጣሳ ቡና በሚል መሪ እናቶች ሳይቸገሩ ጤና ጣቢያ ሲመጡ ይሄንን የወሊድ አገልግሎት እዛ ቤታቸው ላይ የሚያገኙት ነገሮች እንዲያገኙ የማድረግ ነገሮችን እየሰራን እንገኛለን። በሾንዳ ወረዳ ላይ ያው በመሰረተ ልማት አብዛኛው ቀበሌዎች የላይኛው ቶፕ ሶይል የሚሉት ነገር ሁሉም ተነስቷል። ቀጥለን በቦይ ማውጣት ስራዎችን እንሰራለን። ከማህበረሰቡ ጋር ከባለሀብቱ ጋር ተባብረን አንድ መንገድ ለአንድ ወረዳ በሚል ክልል የተቀመጠው አቅጣጫ ከድንበር አዋማሾም ጋር ያለው መንገድ ለማስመረቅ ከዛ ባሻገር ከወሺ እስከ ደቂያን መስመር ይዘው ደቻ ወረዳ ጋር በጋራ የምንሰራቸው መንገዶች አሉ። እነዚህ መንገዶችን እናስመርቃለን። ሌሎች ቦይ መውጣት ያለባቸው እንደገና አንድ ሁለት ቀበሌ ቶፕ ሶይል ያልተነሰባቸው አካባቢዎች ይህን ህዝቡን ካርኒ በማሳተም በህጋዊ መንገድ ገንዘብ እንዲሰበሰቡ በካቢኔ ወስነናል። በወረዳው አልፎ አልፎ የሚታዩ የንጹህ መጠጥ ውሃ ችግሮችን ለመፍታት እንዲሁም የትምህርት ዘርፉን ውጤታማ ለማድረግ እቅድ ተይዞ እየተሰራበት መሆኑን አቶ ደምሴ አመላክተዋል። ትምህርት ጥራት ለማምጣት እየተሰሩ ያሉ ስራዎች አሉ። በተለይ የትምህርት አምባሳደር በመሾም በእያንዳንዱ ለአንደኛ ደረጃም ትምህርት አምባሳደሮች ተመልምለው አሉ ድጋፍ እንዲያደርጉ የተማሩበት ትምህርት ቤት ላይ በመስራት አጠቃላይ ጥራት ሊያመጣ የሚችለው ነገር ላይ በሁለቱም ሃይስኩሎች ላይ በዛ ዞኑ በሾመው ልክ ወርደን የተሾመው አካላት ውይይት አድርገን የትምህርት ጥራት ማምጣት የሚቻለው ለማህበረሰቡ ገንዘብ እያወጣ የተለያዩ በተለይ ከሌሎች አካባቢዎች ከትላልቅ ከተሞች እኩል እንዲሆኑ ያለንበት ዘመን ዲጂታል ስለሆነ የዋይፋይ ሌሎች አገልግሎቶች ተጠናክሮ ተማሪዎቹ የሚጠቀሙበት መምህራን የሚጠቀሙበትና እነዚህ ላይ በጋራ እየሰራን በየ15 ቀኑ በየወሩም የትምህርት ጥራት ለማምጣት ርዕሳነ መምህራንን ሱፐርቫይዘሮች በወረዳ ማዕከል ድረስ መጥቶ ያው ስልጠና እየወሰዱ ያሉበት ነገሮች አሉና የማህበረሰቡ ኑሮ መቀየር የሚችሉ ተግባራት እያከናወነ መሆኑን የጎባ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ገለጸ። ጽህፈት ቤቱ በአርብቶ አደርና ቆላማ አካባቢ የኑሮ ማሻሻያ ፕሮግራም የገንዘብ ድጋፍ፣ የተለያዩ ቁሳቁስና እርባታ በግ ለማህበረሰብ ክፍሎች መስጠቱን አስታውቋል። በጽህፈት ቤቱ የእንስሳት እርባታ ባለሙያ አቶ አለሙ አስናቀው እንደገለጹት አርብቶ አደሩ ከልማዳዊ አሰራር በመውጣት በዘመናዊ መንገድ በመስራት ኑሯቸውን ማሻሻል እንዲችሉ እየተሰራ መሆኑን ተናግረዋል። በዚህም ወቅት ዘመናዊ ቀፎች፣ የዶሮ ቤትና የቦንጋ በግ ዝርያ የማድረስ ስራ እየተሰራ መሆኑን ገልጸው አርሶ አደሩ ይህንን እድል በመጠቀም ራሱንና አካባቢውን መቀየር ይገባልን ብለዋል። የፕሮጀክቱ አስተባባሪ አቶ አስቻለው አለማየሁ በበኩላቸው የአርብቶ አደሩን ህይወት ለመቀየርና ኑሯቸውን ለማሻሻል ፕሮጀክቱ በያዘው እቅድ መሰረት የተንቀሳቀሰ መሆኑን ገልጸው የተጀመረው ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። ዘገባ የባልደረባችን ማርሼ ሴፉ ነው። ከቃል እስከ ባህል በሚል መሪ ሀሳብ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፍተኛ አመራሮች ለብልጽግና ፓርቲ ቅድመ ጉባኤ ሲያደርጉ የነበረው ውይይት ተጠናቋል። ዘገባ የክልሉ መንግስት ኮሚኒኬሽን ነው። ጽዮን ታደለ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ኃላፊ አቶ ዳንኤል ያዙ በኮሚሽኑ የተከናወኑ ተግባራትን የሚገልጹ ሪፖርት አቅርበዋል። በቀረቡት የመወያያ ሰነዶች ላይ ከተሳታፊዎች አስተያየትና የግንዛቤ ጥያቄዎች ተነስተው ከሚመለከታቸው አካላት ምላሽና ማብራሪያዎች ተሰጥተዋል። በዚህም በብልጽግና ፓርቲ በተለያዩ ጊዜያት የሚሰጡ ስልጠናዎች መሰረታዊ ለውጦች የተገኙበትና የአስተሳሰብ አንድነት እንዲረጋገጥ ያደረገ መሆኑን የክልሉ መንግስት ረዳት ተጠሪ አቶ ነጋ በራ ገልጸዋል። በአካባቢው ያሉ ጸጋዎችን በመጠቀም አቅማችንን አሟጠን በመስራት ብልጽግናን ማረጋገጥ ከሁላችንም አመራሮች የሚጠበቅ ተግባር ነው ሲሉ ተናግረዋል። ባለፉት ጊዜያት በኢኮኖሚው፣ በፖለቲካው፣ በማህበራዊና በዲፕሎማሲው መንገድ የተገኙ ለውጦችን የማስቀጠል ጉዳይ ከአመራሩ የሚጠበቅ ኃላፊነት መሆኑን ጨምረው ገልጸዋል። የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በብልጽግና ፓርቲ መተዳደሪያ ደንብ የተካተቱ አዳዲስ ሀሳቦች ምግባራችንን የሚገልጹ ስያሜዎችን መጠቀም አስፈላጊ ሆኖ በመገኘቱ እንደሆነ አስረድተዋል። እንደ ሀገር ብልጽግና ፓርቲ ለውጥን በሪፎርም መንገድ ተከትሎ መምጣቱንና ሀገራዊ
እንቅፋቶችን እየፈታ በመምጣቱ መሰረታዊ ለውጦች መመዝገባቸውን ተናግረዋል። የወጡ ለውጦች በብዛትና በፍጥነት በጥራት ዓለም አቀፋዊ ስታንዳርድን የተከተሉና አካታች መሆንን ጨምሮ ገልጸዋል። አመራሩ የብልጽግና ባህል እሳቤዎችን በመላበስ ሌላው ባህል እንዲያደርገው ያልተቀየሩ ፖለቲካዊ ባህሎቻችንን ማስወገድ ይጠበቅብናል ብለዋል። የሚፈለገውን ለውጥ ለማምጣት አመራሩ ሀገራዊ ፖሊሲዎችን ተከትሎ በመስራት በክልሉ ሁለንተናዊ ለውጥ ለማስመዝገብ የህዝብ ንቅናቄ ስራዎችን ይበልጥ ማጠናከር ከአመራሩ የሚጠበቅ ተግባር ነው ሲሉ አሳስበዋል። ለሁለት ተከታታይ ቀናት ሲካሄድ የቆየው የክልሉ ከፍተኛ አመራሮች ለሁለተኛው የብልጽግና ፓርቲ ቅድመ ጉባኤ ውይይት በተነሱ ሀሳቦች ላይ የጋራ ስምምነት ተደርጎ መድረኩም ተጠናቋል። የማክሮ ኢኮኖሚ ማሻሻያን ውጤታማ ለማድረግ የፋይናንስ ዘርፉ ቅንጅታዊ አሰራር ይጠናከራል ሲሉ የገንዘብ ሚኒስትር አቶ አህመድ ሽዴ ገለጹ። የፌዴራልና የክልሎች የፋይናንስ የገቢዎችና የፕላን ምክክር በጅማ ከተማ የዘርፉ ከፍተኛ አመራርና ባለሙያዎች በተገኙበት ተካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ጽዮን ታደለ ታቀርባለች። የማክሮ ኢኮኖሚ ማሻሻያውን ውጤታማነት የበለጠ ለማሳደግ የፋይናንስ ዘርፍ ቅንጅታዊ አሰራር ይጠናከራል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ አስታውቀዋል። የፌዴራልና የክልሎች የፋይናንስ የገቢዎችና የፕላን ምክክር መድረክ በጅማ ከተማ እየተካሄደ ሲሆን በምክክሩ ላይ የዘርፉ ከፍተኛ አመራር አባላት እየተሳተፉ ነው። በዚህ ወቅት ሚኒስትሩ አቶ አህመድ ሽዴ የማክሮ ኢኮኖሚ ማሻሻያው በተቀናጀ መልኩ እየተተገበረ ውጤታማ ሆኖ መቀጠሉ ተናግረዋል። የምክክሩ ዋና ዓላማም የማክሮ ኢኮኖሚ ማሻሻያ በሚጠይቀው መልኩ የዘመነ የፋይናንስ ስርዓትን ለመገንባት ብሎም የወደፊት የስራ አቅጣጫ ለማስቀመጥ መሆኑን ጠቁመዋል። በዚህም የማክሮ ኢኮኖሚ ማሻሻያውን ውጤታማነት የበለጠ ለማሳደግ የፌዴራልና የክልሎች የፋይናንስ ዘርፍ ተቋማት ቅንጅት የበለጠ እንደሚጠናከር አመላክተዋል። ህዝቡንና ባለሀብቱን በማስተባበር ገቢያችንን ማሳደግ አለብን ያሉት ሚኒስትሩ ይህንን የፌዴራልና የክልሎች ዘርፍ ተቋማት ተናበው ሊሰሩ ይገባል ብለዋል። በተለይም ገቢን በአግባቡ መሰብሰብና ለታለመለት የልማት ግብ በማዋል ረገድ በርካታ የቅንጅት ስራዎች ይጠበቃሉ ሲሉም ገልጸዋል። ባለፉት 6 ዓመታት የተሻለ የኢኮኖሚ እድገት ማስመዝገብ መቻሉን አውስተው የሚሰበሰበው ገቢ በኢኮኖሚ እድገት ልክ አለመሆኑን አስረድተዋል። በአጠቃላይ የገቢ አሰባሰብና የፋይናንስ ስርዓቱን በማሻሻልና በማዘመን የሀገርን ኢኮኖሚ ማሳደግ የሁሉንም ትብብር የሚፈልግ ስራ ነው ብለዋል። በምክክር መድረኩ ላይም የኢኮኖሚ ማሻሻያውን አተገባበርና የፋይናንስ ስርዓቱን ከማዘመን አኳያ ውይይት ተደርጎ የስራ አቅጣጫም እንደሚቀመጥ አመላክቷል። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ።